ሰላም ቤተሰብ፣ ይህ ዩኒስ ቲዩብ ነው። ለቻናላችን አዲስ ሆናችሁ ላይክ እና ሰብስክራይብ ያድርጉ። በራስ መተማመን ማለት ስለ ራሳችን ያለን ግምት፣ በችሎታችንና በብቃታችን ያለን እምነት እንዲሁም በውሳኔያችን ላይ ያለን እምነት፣ ቁርጠኝነት ድምር ውጤት ማለት ነው። ያለንን አቅምና ችሎታ በሚገባ በመገንዘብ የራሳችንን ውሳኔ እንወስናለን። በውሳኔያችን ላይ ያለን ጽናትና ቁርጠኝነት ባለን በራስ መተማመን ላይ ይመረኮዛል። በስኬት መንገድ ላይ በራስ መተማመን ወሳኙና ሚና ይጫወታል። አንድ ሰው የቱንም ያህል ቢማር ብልህና ጎበዝ ቢሆን በራስ መተማመን ከሌለው በሙሉ አቅሙ አይኖርም። እንዲህ አይነት ሰው የሌሎች ተጠቃሚ አሊያም የብይ ተመልካች ይሆናል። በተቃራኒ ትንሽ እውቀት ያለው አንድ ሰው በራስ መተማመን ካለው ብዙ ነገር በቀላሉ ያሳካል። ይህ ሰው በፍጹም ድፍረትና የእርግጠኝነት ስሜት የራሱ የሌሎች ህይወት መሪ ይሆናል። ህይወቱ በእጁ ነው፣ ወደ ፈለገው አቅጣጫ ይዘውረዋል። ከፍ ያለ በራስ መተማመን ካለን የስኬት ቁልፍ በእጃችን ያለን ያህል ሊሰማን ይገባል። ምክንያቱም የማንደመስሰው እንቅፋት ከፊታችን አይኖርም። ወደ ስኬታችን እንሄዳለን። ሊያቋቁመን የሚችል አንዳች ኃይል አይኖርም። እንቅፋቶች፣ ችግሮች ይገዳደሩን ይሆናል እንጂ አያሸንፉንም። ግባችንን እንዳንመታ ሊያቆመን የሚችል አንዳች ኃይል አይኖርም። በቂ በራስ መተማመን ከሌለን ወይም ዝቅተኛ በራስ መተማመን ካለን ማሻሻል እንችላለን። ለዚህ የሚረዱ ነጥቦች ከዚህ በታች ገልጽላችኋል። አንደኛ፣ ራሳችንን ማወቅ። ራስን ማወቅ በራስ የመተማመን ግንባታ ሂደት ውስጥ አብይ ሚና ከሚጫወቱት ወሳኝ ጉዳዮች አንዱ ነው። ከላይ በተነሱት ነጥቦች የተወሰነ ለማብራራት እንደተሞከረው በራስ መተማመን በራሳችን ያለን እምነት፣ ለራሳችን የምንሰጠውን ዋጋና ማንነታችንን በትክክል ቁልጭ አድርጎ ያሳየናል። ራሳችንን እያወቅን በመጣን መጠን በራስ መተማመናችን በዚያው ልክ እየተገነባ እያዳበረ ይመጣል። በጦርነት ለማሸነፍ ጠላትን ከማወቅ በተጨማሪ ራሳችንን በሚገባ ማወቅ ይጠየቃል። በህይወት ፍልሚያ አሸናፊ እንድንሆን ማንነታችንን በደንብ እንወቅ። ትክክለኛ ማንነት ማወቅ በራስ መተማመናችንን ለመገንባት ከሚያስፈልጉን ግብአቶች አንዱ ነው። ሁለተኛ፣ በደንብ እንዘጋጅ። ሁሌም በደንብ ቀድመን መዘጋጀትና ራሳችንን ዝግጁ ማድረግ አለብን። ባልተዘጋጀንበት ነገር ላይ በቂ እውቀት ስለሌለን በራስ መተማመን ሊኖረን አይችልም። ቀን በደንብ ከተዘጋጀንና እያንዳንዱ ዝርዝር በደንብ ካወቀን በራስ መተማመን ይነበብብናል። ምክንያቱም ስለምናውቀው ነገር ስለሆነ ምንም ጥርጣሬ ከውስጣችን አይወጣም። እውቀት በራስ መተማመንን ያጎለብታል። በአካባቢያችን የሚሆነውን የምናደርገውን በደንብ እናውቃለን። በምንሰራው ስራ ዙሪያ ያሉትን ነገሮች ጠንቅቆ ማወቅ በራስ መተማመን እንዲኖረን እጅግ ያግዘናል። ሁሌም ቀድመን መዘጋጀታችን ከፍ ያለ በራስ መተማመን እንዲኖረን ጉልህ ሚና ይጫወታል። የምናውቃቸውን ብቻ እንናገር። በዕለት ተዕለት ከሰዎች ጋር በሚኖረን ግንኙነት የምናውቀውንና እንቅጩን እንናገር። ይህን ማድረጋችንን በሰዎች ዘንድ ታማኝነት እንዲኖረን ያደርገናል። ፍሬ ቢስና የማይረባ ወሬ ላለማውራት በእያንዳንዱ ግንኙነታችን ጥንቃቄ ማድረግ ይገባል። ሰዎች ካፋችን በሚወጣው እኛነታችንን በደንብ ይገመግሙናል። እኛ ተራ አሉባልታ መስማት እንደማንፈልገው ሁሉ እኛም የሌሎችን ጊዜ በማይጠቅም ከንቱ ወሬ ማባከን የለብንም። የመናገር ክህሎት የሚለካው የሚያስፈልገውን እውነቱንና ቁም ነገሩን በማውራት ሲሆን በተጨማሪም የሚያስፈልገውን ባለመናገር ጭምር ነው። ሰዎች በውሸት ለማስደነቅ በፍጹም መሞከር የለብንም። ይዘገያል እንጂ እውነቱ መውጣቱ ሐሰተኛ ምላስም መጋለጡ አይቀርም። ስለዚህ እውነቱን ብቻ በተገቢው ቦታ አስፈላጊ ሲሆን መናገር ይገባል። አራተኛ፣ መልካም አሳቢ መሆን። መልካም አስተሳሰብ ወይም አዎንታዊ አስተሳሰብ በራስ መተማመናችንን የሚያጎለብት ነገር ነው። በራስ መተማመን ማለት ደግሞ ስለ ራሳችን የምናስበው የሚሰማን ስሜት ነው። አእምሯችን ውስጥ ርካሽ የማይረቡ ዝቅ ያሉ ሐሳቦች እንዲመላለሱ ካደረግን የራስ መተማመናችንን በገዛ ፈቃዳችን ሸርሽረን ለሽንፈት እጅ እንሰጣለን። የማይረቡ ዝቅ ያሉ ሐሳቦች ወደ አእምሯችን ሲመጡ ፈጥነን በመልካምና ገንቢ ሐሳብ ልንተካቸው ይገባል። መልካም አስተሳሰብ ወይም አዎንታዊ አስተሳሰብ ወደ ራስ መተማመን የሚያሸጋግረን መወጣጫ መሰል ነው። ደጉን ማሰብ ወደ መልካም ነገር ይመራናል። አምስተኛ፣ ያሳካናቸውን ጉዳዮች ዝርዝር ማዘጋጀት። በሕይወታችን የሚያጋጥሙን ውጣ ውረድ፣ መውደቅ፣ መነሳታችን በራስ መተማመናችን ሊሸረሽሩብን ይችላሉ። በተለይም ስኬት ማጣት፣ ኪሳራ፣ ውድቀትና የመሳሰሉት ነገሮች ልንገነባው በምንጥረው በራስ መተማመን ላይ መጥፎ ጥላ ያጠሉብናል።
ይህን ለማቋቋም ያሳካናቸውን ጉዳዮች ዝርዝር ማዘጋጀት አይነተኛ መፍትሄ ሆኖ ያገለግላል። ባሰብናቸው ቁጥር ደስታ የሚሰጡንን የምንኮራባቸውን ስኬቶች ዝርዝር በወረቀት ላይ መጻፍና በቤታችን ልናየው በምንችለው ስፍራ መለጠፍ እንዲህ ካደረግን በኋላ ተስፋ መቁረጥ ሲሰማን በራስ መተማመናችን ዝቅ ሲል ያዘጋጀነውን ዝርዝር ማንበብ በእርግጠኝነት የስሜት ከፍታና የራስ መተማመናችንን መልሰን እንድንቀናጅ ያግዘናል እና እንጠቀምበት። እና ቤተሰብ የዛሬው ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ እና ሰብስክራይብ ማድረጉን እንዳይረሱ።